ሰላም ቅዱሳን እንዴት አላችሁ? ጌታ ጸጋ ሰላም ይብዛላችሁ። ክብር ለኢየሱስ ይሁን። እኔ አገልጋይ አሰፋ ነኝ። ዛሬ የምንከፋፈልበት የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ያለውን የጌታን ቃል ነው። በጌታ ስም አነበዋለሁ። እንደዚህ ይላል። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱን በታንኳይቱ ገብተው ወደ ማዶ እንዲቀድማቸው ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁንም በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩ ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱም ተወ። በታንኳይቱም የነበሩ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ይህንን ክፍል ስንመለከት እንግዲህ 5000 የሚያክሉ ወንዶችን ካበላ በኋላ የተረፉ 12 መሶብ ቁርስራሾችን ተረፈ ካለ በኋላ ይህንን ታምር ካደረገ በኋላ የተደረገ ተግባር ነው፣ የተደረገ ታምር ነው። ስለዚህ ይህንን ነገር ከጨረሰ በኋላ ኢየሱስ እንደዚህ አለ። ወዲያውም ሕዝቡን ካሰናበተ በኋላ ደቀ መዛሙርቱን በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል አትፍሩ የሚል ነው። ክብር ለኢየሱስ ይሁን። አትፍሩ፣ ክብር ለጌታ ይሁን። ስለዚህ እንደዚህ አላቸው። ወደ ማዶ እንዲቀድሙት ግድ አላቸው። መንገድ እግዚአብሔር አስጀመራቸው። መንገድ ራሱ ኢየሱስ አስጀመራቸው። ሂዱ አላቸው። እነሱ አልፈለጉም ይሆናል። ሂዱ አላቸውና መንገድ ከጀመሩ በኋላ ኢየሱስ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳ ብቻዋን ነበረች። ከፊት ለፊት ንፋስ መጣባቸው። ከማዕበሉም የተነሳ ይጨነቁ ነበረ። በጣም የሚገርም ነው። ከዛ በአራተኛው ክፍል ግን ኢየሱስ ድንገት ወደ እነሱ ሲመጣ እናያለን። ክብር ለጌታ ይሁን። ዛሬም አትፍሩ። መንገድ ያስጀመራችሁ ራሱ ከሆነ አትፍሩ። ብቻ ማን ይናገራችሁ፣ ማን እንደተናገራችሁ፣ እናንተ ህይወት ላይ የተነገራችሁ ተስፋ ቃል ማን እንደነገራችሁ፣ መንገድ ማን እንዳስጀመራችሁ እወቁ። እርሱ ራሱ ከሆነ ተጠያቂ ራሱ ነው። አትጨነቁ፣ አትፍሩ። ራሱ ኢየሱስ ወደ እናንተ ይመጣል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። አትፍሩ የምልበት ምክንያት አንደኛ ጌታ ምን ብሏችኋል? አንደኛ እግዚአብሔር ምን ብሏችኋል? ጌታ ምን ብሏችኋል? በህይወታችሁ በዘመናችሁ እግዚአብሔር ምን ተናግሯችኋል? ዝም ብዬ አይደለም አትፍሩ እምላችሁ። ተናጋሪው እግዚአብሔር ከሆነ የሰማችሁ ድምፅ ጥርት ያለ እግዚአብሔር ድምፅ ከሆነ እነግራችኋለሁ፣ እንግዲያውስ አትፍሩ። ምክንያቱም ያስጀመራችሁ እግዚአብሔር ያስጨርሳችኋል። የተናገራችሁ እግዚአብሔር ከግብ ያደርሳችኋል። የሰማችሁት ያ ድምፅ የእግዚአብሔር ድምፅ ከሆነ ግብ ላይ ያደርሳችኋል እግዚአብሔር። አትፍሩ። ብቻ ማን ይናገር? እግዚአብሔር ይናገራችሁ። ብቻ እግዚአብሔር ይናገራችሁ። ብቻ እግዚአብሔር መንገዱን ያስጀምራችሁ። ብቻ የጀመራችሁት ቢዝነስ በእግዚአብሔር ፈቃድ ይሁን። እየሄዳችሁበት ያላችሁት መንገድ በእግዚአብሔር መንገድ ብቻ ይሁን። ማዕበል ሊበዛበት ይችላል፣ ወጀብ ሊበዛበት ይችላል። እንኳን በዛ አትፍሩ። እግዚአብሔር ነው ያስጀመራችሁ። እግዚአብሔር ነው የሚያስቀጥላችሁ። እግዚአብሔር ነው ፍጻሜ ላይ የሚያደርሳችሁ። እግዚአብሔር ነው ግብ ላይ የሚያደርሳችሁ። እግዚአብሔር ነው ስኬት ላይ የሚያደርሳችሁ። ለምን ሲባል እርሱ አስጀምሯችኋል፣ እርሱ ያስጨርሳችኋል። እርሱ ያስጀመረው መንገድ ራሱ ነው የሚያስጨርሰው። በራሳችሁ መንገድ አትፍጨርጨሩ። በራሳችሁ ሐሳብና በራሳችሁ በሆነ ጉልበት እንዲህ ቢሆን እኮ እያላችሁ ራሳችሁን አታስጨንቁ። ያስጀመራችሁ እግዚአብሔር ያስጨርሳችኋል። አትፍሩ። ክብር ለጌታ ይሁን። በመጀመሪያ ማን ነው የተናገራችሁ? በዚህ ክፍል ላይ ስንመለከት ቁጥር 22 ላይ ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱን በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ማን? ኢየሱስ ግድ አላቸው። ሂዱ አላቸው። እነሱ አልፈለጉም ይሆናል። መሽቷል ጌታ ሆይ ብለውት ሊሆን ይችላል። ከመሸ መንገድ የጀመራችሁ እግዚአብሔር ተናግሯችሁ
ተቀድመናል ብላችሁ ነገር ዓለሙን ትታችሁ ረስታችሁ ያላችሁት ከመሸ መንገድ ጀምሩ ያላችሁ ጌታ ጀምሩ ብላችሁ በእናንተ ሐሳብ አይሆንም ልትሉ ትችሉ ይሆናል። እግዚአብሔር መሽቷል ጌታ ሆይ መሽቷል እኮ አሁን ሁሉ ተቀድም ያለው ምን እሰራለሁ ከዚህ በኋላ እያላችሁ ላላችሁ ሰዎች እግዚአብሔር ሂዱ ካላችሁ ሂዱ፣ አትፍሩ። ምክንያቱም መንገዱን ያስጀምራችሁ እግዚአብሔር እሱ ያስጨርሳችኋል። በጀመራችሁት ነገር ሁሉ እግዚአብሔር መከራውን ይሰጣችኋል። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ጌታ ምን ብሏችኋል? ባላችሁ ነገር ጌታ ይመጣላችኋል። በተናገራችሁት ነገር ላይ ጌታ ይመጣላችኋል። አትፍሩ። ስለዚህ በዚህ ክፍል ስንመለከት እንግዲህ መንገድ አስጀምሯቸዋል። እግዚአብሔር መንገድ አስጀምሯቸዋል። ጌታ ኢየሱስ ሂዱ ብሏቸዋል፣ ግድ ብሏቸዋል። ጸጋ ያላችሁ ክብር ያላችሁ እናንተ ህይወት ላይ እግዚአብሔር ያስቀመጠው ነገር ያለ መሸብኝ ያላችሁ ሰዎች የምስራች ነግራችኋለሁ። እግዚአብሔር ባላችሁ መንገድ ጎዳና ሂዱ። ፈተና ሊበዛ ይችላል፣ ማዕበል ሊኖር ይችላል፣ ወጀብ ሊኖር ይችላል። እንግዲያውስ አትፍሩ። እግዚአብሔር ሂዱ ያላችሁ እግዚአብሔር ድንገት ይመጣላችኋል። ክብር ለኢየሱስ ይሁን። ወደ ክብራችሁ ሊያደርሳችሁ እግዚአብሔር ከእናንተ ጋር ነው። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ እንደዚህ ያላቸው ሂዱ ካላቸው በኋላ መንገድ አስጀመራቸው። ጀመሩ፣ መንገድ ጀምረዋል። መንገዱን ከጀመሩ በኋላ በፊት ለፊታቸው ግን ታላቅ ንፋስ፣ አውሎ ንፋስ ተነሳ። እነዚህ ሰዎች ሂዱ ያላቸው ጌታ ነው፣ ያስጀመራቸው ጌታ ነው፣ ቀደሙኝ ያላቸው ጌታ ነው። ነገር ግን ማዕበልና ወጀብ በፊት ለፊታቸው ገጠማቸው። ስለዚህ የነዚህ ሰዎች ያላቸው አማራጭ ወደ ኢየሱስ መጮህ ብቻ ነው። ያላቸው አማራጭ ጮህት ብቻ ነው። ወይኔ ባልጀመርን ነው የሚሉት። እንግዲያውስ እግዚአብሔር መንገድ አስጀምሯችሁ ወይኔ ምን ነው በቀረብኝ ያላችሁ ያላችሁ ሰዎች በመካከል ፈተና አጋጥሟችሁ ወይኔ ምን ነው ባልጀመርኩት በቃ ለከስር ነው በቃ ለወርቅ ነው ያላችሁ ላላችሁ ሰዎች የምስራች ድንገት ኢየሱስ ይመጣላችኋል። ድንገት ወደ ነገራችሁ እግዚአብሔር ይመጣል። ድንገት ወደ ቢዝነሳችሁ እግዚአብሔር ይመጣል። የጀመራችሁት ነገር ጉዳይ ላይ እግዚአብሔር ድንገት ይመጣላችኋል። ክብር ለኢየሱስ ይሁን። በሁለተኛ ደረጃ እንዳትፈሩ የሚያደርጋችሁ ነገር መንገድ ያስጀመራችሁ ማን ነው? አለኝ የምትሉት ቤተሰብ ነው? አለኝ የምትሉት ጓደኛ ነው? አለኝ የምትሉት እናትና አባት ነው? ማን ነው መንገድ ያስጀመራችሁ? አትፍሩ የምላችሁ ቤተሰብ መንገድ ያስጀመራችሁ ሰዎች አይደለም። ዘመድ ያስጀመራችሁ ሰዎች አይደለም። መንገድ ላይ ሊተዋችሁ ይችላል። እግዚአብሔር ግን ተናግሯችሁ መንገድ የጀመራችሁ ሰዎች አትፍሩ። ሃሌሉያ አትፍሩ። እግዚአብሔር ተናግሯችሁ መንገድ የጀመራችሁ ሰዎች አንዳንድ ሰዎች አላችሁ ባለን ነገር በቃ የሆነ ነገር እንጀምራለን ብላችሁ ቢዝነስ ውስጥ ዘው ብላችሁ የምትገቡ ሰዎች እግዚአብሔርን ጠይቁ። መጀመሪያ እግዚአብሔርን ፊት ፈልጉ፣ እግዚአብሔርን ጠይቁ። ምክንያቱም መሐላ ላይ ማዕበል አለ፣ ወጀብ አለ፣ ብዙ ነገር አለ። እግዚአብሔር ካስጀመራችሁ ራሱ ይመጣላችኋል። ድንገት በከበዳችሁ ጉዳይ ላይ፣ ድንገት በጨነቃችሁ ጉዳይ ላይ ድንገት የሚመጣ ጌታ አለ። ድንገት እግዚአብሔር ይደርስላችኋል። ለምን ሲባል ያስጀመራችሁ እግዚአብሔር ስለሆነ፣ ያስጀመራችሁ ራሱ ስለሆነ ያስጨርሳችኋል። ክብር ለኢየሱስ ይሁን። ስለዚህ መንገድ የጀመራችሁ ሰዎች ማንን ታምናችሁ ነው መንገድ የጀመራችሁት? ማንን ተማምናችሁ ነው መንገድ የጀመራችሁ ሰዎች? ህይወትን የጀመራችሁ፣ ትዳርን የጀመራችሁ ሰዎች ማንን ተናግሯችሁ ነው? ማንን ተማምናችሁ ነው? ቢዝነስ የጀመራችሁ ሰዎች፣ አገልግሎት የጀመራችሁ ሰዎች ማን ሂዱ ብሏችሁ ነው? መንገድ ማን ያስጀመራችሁ? አገልግሎት ማን ያስጀመራችሁ? እግዚአብሔር ካስጀመራችሁ እግዚአብሔር ያስፈጽማችኋል። ራሳችሁ ድንገት በሞቀታ ገብታችሁ ከሆነ ግን ኃላፊነቱ የእናንተ ነው የሚሆነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ዛሬም አትፍሩ የምላችሁ እግዚአብሔር መንገድ ያስጀመራችሁ ሰዎች እግዚአብሔር አገልግሉ ይብሏችሁ ቢዝነስን ትቼ እንዴት አገልግሎት ገብቼ ምን ልበላ ነው ምን ልጠጣ ነው የሚል ጭንቀት ውስጥ ያላችሁ ሰዎች አትፍሩ። የተናገራችሁ ትክክለኛ ድምጽ ከሆነ የተናገራችሁ እግዚአብሔር ከሆነ አገልግሉኝ ካላችሁ እግዚአብሔር አገልግሉት። የመስዋዕቱን በግ የሚያዘጋጀው ራሱ እግዚአብሔር ነው። ኃላፊነቱን የሚወስደው ራሱ ነው። ሪስኩን የሚወስደው እግዚአብሔር ራሱ ነው። አቅርቦቱን የሚያቀርበው ራሱ ነው። ለምን ሲባል በመጀመሪያ ጌታ ምን ብሏቸዋል? የሰማችሁ ድምጽ ልክ ነው ወይ? በሁለተኛ ደረጃ መንገድ ያስጀመራችሁ ማን ነው? ራሱ ከሆነ መንገድ ያስጀመራችሁ ያስፈጽማችኋል፣ ያስቀጥላችኋል ራሱ። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለጌታ ይሁን። አንድ ክፍል እንመለከታለን። ማርቆስ ወንጌል ምዕራፍ 4 ከቁጥር 35 ጀምሮ እንደዚህ ብሎ ይናገራል። ተመሳሳይ የመሰለ ክፍል ነው። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው
ወሰዱት። ሌሎችም ታንኳዎች ከእርሱ ጋር ነበሩ። ቁጥር 37 ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበል በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸ፣ ዝም በል ጸጥም በል አለው። ነፋሱን ተወ፣ ታላቅ ጸጥታ ሆነ። ክብር ለኢየሱስ ይሁን። እንግዲህ በማርቆስ ወንጌል ምዕራፍ 4 ላይ ያለውን ከቁጥር 35 ጀምሮ ያለውን ክፍል ስንመለከተው ወደ ማዶ እንሻገር ያላቸው ጌታ ነው። መንገድ ያስጀመራቸው ጌታ ነው። ወደ ማዶ እንሻገር አላቸውና ኢየሱስም በስተኋላ በኩል ሃሌሉያ በስተኋላ በኩል ገብቶ ውስጠኛው ክፍል ላይ ገብቶ ተንተርሶ ተኛ የሚል ቃል እናያለን። ብዙ ሰዎች እግዚአብሔር መንገድ አስጀምሯችሁ ማዕበልና ወጀብ ሲመጣ እየተፍጨረጨራችሁ ያላችሁ ሰዎች ኢየሱስ የተኛበት ጉዳይ እናንተን ሊያስጨንቃችሁ አይገባም። አብሯቸው ነው ያለው። የውስጠኛው ክፍል ነው። በጣም የሚገርመኝ ግን መጽሐፍ ቅዱስ ክፍል ይሄ ነው። እርሱም በስተኋላው ትራስ ተንተርሶ ተኝቶ ነበር። አንቀተው መምህር ሆይ ስንጠፋ አይገድህምን አሉት። ኢየሱስ የተኛው ውስጠኛው ክፍል ነው። ማዕበል ታንኳይቱን እየሞላት ነው። ማዕበል ታንኳዋ ላይ ውሃ ሲፈስ የመጀመሪያ ከውስጥ ነው እየሞላ የሚመጣው አይደል? ኢየሱስ ግን ውስጥ ላይ ተኝቶ ነበር። ኢየሱስ የተኛበት ጉዳይ ላይ እየተፍጨራጨራችሁ ያላችሁ ሰዎች ልንጠፋ ነው ልንሞት ነው እያላችሁ ያላችሁ ሰዎች ትክክለኛ ድምጽ ሰምታችሁ መንገድ ጀምራችሁ መሀል ላይ ልንጠፋ ነው ልንከስር ነው እያላችሁ ያላችሁ ሰዎች የምስራች አትፍሩ። ኢየሱስ የተኛበት ጉዳይ ላይ እናንተ አትፍጨርጨሩ። ኢየሱስ አብሯችሁ ነው። ክብር ለጌታ ይሁን። መንገድ ያስጀምራችሁ ጌታ ከእናንተ ጋር እኮ ነው። ምናልባት ዝም ብሏችሁ ሊሆን ይችላል። ዝም ያላችሁ የመሰላችሁ ሰዎች፣ የተዋችሁ የረሳችሁ የመሰላችሁ ሰዎች ነገሩ ለእግዚአብሔር ቀላል ስለሆነ ነው። እግዚአብሔር እኮ ትቶታል፣ ተኝቷል እኮ። ኢየሱስ የተኛበት ጉዳይ እናንተን የሚያነቃችሁ ምንድነው? የምትፍጨረጨሩበት ነገር ምንድነው? ኢየሱስ ላይ ጣሉለት፣ ተውለት። ይልቁንስ ከቻላችሁ ከኢየሱስ ጋር አብራችሁ ተኙ። አንተ ነህ ያስጀመርከኝ፣ አንተ ራስህ ታውቃለህ በሉት። ክብር ለጌታ ይሁን። አትፍሩ። ዛሬም እነግራችኋለሁ ትክክለኛ የመጀመሪያ አንደኛ ትክክለኛ ድምጽ የሰማችሁት ከማን ነው? ከክርስቶስ ከራሱ ከእግዚአብሔር ነው ወይ? የሰማችሁ ድምጽ ልክ ከሆነ መንገድ ጀምራችሁ ልክ ከሆነ የሰማችሁ ድምጽ አይሆንም፣ አይሳካም፣ አይከናወንም የሚሉ ድምጾች ሊመጡ ይችላሉ። አትፍሩ። የተናገራችሁ እግዚአብሔር ያስፈጽማችኋል። የነገራችሁን እግዚአብሔር ይፈጽምላችኋል። ያያችሁትን እግዚአብሔር ያደርግላችኋል። ክብር ለጌታ። በሁለተኛ ደረጃ መንገድ ያስጀምራችሁ ማን ነው? መንገድ አስጀምሯችሁ ከሆነ በዚህ ክፍል ላይ ስንመለከት እንደዚህ ይላል። ብርቱ አውሎ ነፋስ ተነሳና ውሃውን በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድም ግድ ይለዋል ኢየሱስ። እንደዚህ ያላችሁ ያላችሁ ሰዎች ስከስር ግድ አይልህም? ስወድቅ ግድ አይልህም? ጌታ ሆይ ሳለቅስ ግድ አይልህም እያላችሁ ላላችሁ ሰዎች እነግራችኋለሁ የምስራች፣ አትፍሩ፣ ግድ ይለዋል ኢየሱስ። ምክንያቱም ያስጀምራችሁ ራሱ ስለሆነ፣ ራሱ ስለሚያስቀጥላችሁ። እግዚአብሔር እናንተን ሲናገራችሁ፣ እግዚአብሔር እናንተን መንገድ ሲያስጀምራችሁ የእናንተን ጉልበት አይቶ አይደለም። ራሱን ተማምኖ የሚያስጀምር አምላክ ነው። ራሱን ተማምኖ ነው መንገድ ያስጀምራችሁ። ራሱን ተማምኖ ነው ግቡበት ያላችሁ። ክብር ለኢየሱስ ይሁን። አትፍሩ። መንገድ ያስጀምራችሁ ጌታ ነው። አትፍሩ። አገልግሎት ያስጀምራችሁ ጌታ ነው። አትፍሩ። ጀምሩ ያላችሁ ጌታ ከሆነ አትፍሩ። ምክንያቱም በማዕበል ውስጥ መንገድ ያለው ጌታ ነው። በወጀብ ውስጥ መንገድ ያለው ጌታ ነው ያላችሁ። ክብር ለኢየሱስ ይሁን። ስለዚህ እነዚህ ሰዎች ስንጠፋ አይገድህምን? ጌታ ሆይ ጠፋን እኮ እባክህን አሉት። ቀሰቀሱት። ከዛ የሚገርም ነው እንደዚህ የሚል ቃል አለ። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸ፣ ባህሩንም ዝም በል ጸጥም በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። በጌታ መንገድ የጀመራችሁ ሰዎች፣ በጌታ አገልግሎት የጀመራችሁ ሰዎች፣ በጌታ ትዳር የጀመራችሁ ሰዎች፣ በጌታ ቢዝነስ የጀመራችሁ ሰዎች
እምነት ይኑራችሁ፣ ምክንያቱም ያስጀመራችሁ ጌታ ነው። እናንተ አይደላችሁ የጀመራችሁት። ያስጀመራችሁ ያላችሁ ቢዝነስ፣ ያላችሁ ዕውቀት፣ ያላችሁ የተመቻቸ ኦፖርቹኒቲ ነገር አይደለም። እናንተን የሆነ ነገር ውስጥ እንድትገቡና እንድትጀምሩ ያደረጋችሁ የራሳችሁ ማንነት አይደለም። ጌታ ነው ያስጀመራችሁ። እምነት ይኑራችሁ፣ አትፍሩ። ምክንያቱም ያስጀመራችሁ ጌታ እስከሆነ ድረስ ያስፈጽመዋል። እግዚአብሔር ያስቀጥላችኋል፣ ከግብ ያደርሳችኋል፣ ስኬትን ይሰጣችኋል፣ መከናወንን ይሰጣችኋል። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። ይህ ሁሉ የደረሰው እንግዲህ ስንመለከት በመጀመሪያ እግዚአብሔር ምን አላቸው? እንሻገር የሚል ድምጽ ሰምተዋል። ከጌታ ሰምተዋል እንሻገር የሚል ድምጽ። ግን በመካከል ሲፈሩ እንመለከታለን። በሁለተኛ ደረጃ መንገድ አስጀምሯቸዋል። ሂዱ ብሎ አስጀምሯቸዋል። በመካከል ደግሞ ማዕበልና ወጀብ ተነስቶባቸዋል። ይህ ሁሉ የሆነው በሕይወታችሁ እግዚአብሔር ድምጽ ነግሯችሁ አሰምቷችሁ እንደገና መንገድ አስጀምሯችሁ በመካከል ማዕበልና ወጀብ መካከል ተቀምጣችሁ እየተጨነቃችሁ ላላችሁ ሰዎች በሶስተኛ ደረጃ እግዚአብሔር ያለፈ ክብር ያሳያችኋል። ሃሌሉያ! ያለፈ ክብር ያሳያችኋል። ክብር ለኢየሱስ ይሁን። ለዚህ ነው ስለዚህ እነዚህ ሰዎች ኢየሱስን ያውቁታል። ከዚህ በፊት ተአምረን አድርጓል። 2 ዓሣና 5 የገብስ እንጀራ ባርኮ ለ5000 ወንዶች ብቻ ለተቆጠሩ ለ5000 ሕዝብ መግቦ 12 ቅርጫት 12 ሞሰብ ሰብስበዋል። ትርራፊ ይህንን ታምር ካዩ በኋላ እንሻገር ብሎ አሳለፋቸው። ይህንን መንገድ ሁሉ ድምጽ ከሰሙ መንገድ ከጀመሩ በኋላ ማዕበል ሲመጣ ኢየሱስን እናውቀዋለን ይላሉ፣ ግን አያውቁትም ነበር። ዛሬም እነግራችኋለሁ ኢየሱስን እናውቃለን ብላችሁ ድምጽ ከሱ የሰማችሁ መንገድ የጀመራችሁ ሰዎች ያለፈ የእግዚአብሔር ክብር ያገኛችኋል። ያለፈ የእግዚአብሔርን ክብር ታያላችሁ። ሃሌሉያ! ክብር ለኢየሱስ ይሁን። ታያላችሁ። ኢየሱስን እናውቀዋለን ይሉ ነበር። ነገር ግን የሚገርማችሁ ተነስቶ ማዕበልና ወጀቡን ሲገስጽ ጸጥም ዝምም ሲል ማዕበልና ወጀብ የሚታዘዙለት ይህ ማን ነው ተባባሉ። ትላንት ኢየሱስን የምታውቁት በሆነች ሚራክል ሊሆን ይችላል። ትላንት ኢየሱስን የምታውቁት በሆነ ተአምር ሊሆን ይችላል። ዛሬ እግዚአብሔር ደግሞ በሌላ ተአምር በሌላ ክብር እግዚአብሔር ይገለጣል። ክብር ለኢየሱስ ይሁን። የብዙዎቻችን እሳቤ የብዙዎቻችን አመለካከት የሚገርማችሁ እነንተና በተጎበኙበት መንገድ እንድንጎበኝ ነው የምንፈልገው። እነንተና በታሰቡበት መታሰብ ነው እንድንጎበኝ የምንፈልገው። ብዙዎቻችን ከእግዚአብሔር ድምጽ ከሰማችሁ እግዚአብሔር ካስጀመራችሁ ያለፈ ክብር ታያላችሁ። ያለፈ ለማንም ባልተደረገ ሚራክል እግዚአብሔር በእናንተ ሕይወት ይገለጣል። ማንነቱን ታያላችሁ፣ እጁን ታያላችሁ። የእግዚአብሔር ክንድ በእናንተ እንዴት እንደሚገለጥ ታያላችሁ። ክብር ለኢየሱስ ይሁን። ሃሌሉያ! በጣም የሚገርም ነው። ማቴዎስ ምዕራፍ 14 ላይ ያለውን እንደገና እንመለከተዋለን። ዝቅ ብዬ ላንብበው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ ወደ ውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ የሚል ቃል እናገኛለን። ክብር ለኢየሱስ ይሁን። ኢየሱስ በምን አይነት መንገድ እንደሚመጣላችሁ አታውቁም። ትላንት በመጣበት መንገድ አትጠብቁ። እግዚአብሔር ሌላ መንገድ አለው። እግዚአብሔር ሌላ መንገድ አለው። አትፍሩ። እግዚአብሔር ሌላ መንገድ አለው። አትስጉ። እግዚአብሔር ሌላ መንገድ አለው። ሌላ ክብር ያሳያችኋል። እግዚአብሔር እናንተን በጎበኘበት መንገድ አይደለም እናንተን የሚጎበኘው። የራሱ የሆነ መንገድ አለው እግዚአብሔር። ስለዚህ በመጀመሪያ ከእግዚአብሔር ጥርት ያለ ድምጽ የሰማችሁ ሰዎች የተናገራችሁ ኢየሱስ ከሆነ የተናገራችሁ እግዚአብሔር ከሆነ አትፍሩ። በሁለተኛ ደረጃ መንገድ ያስጀመራችሁ፣ ቢዝነስ ያስጀመራችሁ፣ ጮኝነት ያስጀመራችሁ ሰዎች ካላችሁ አትፍሩ። ምክንያቱም ያስጀመራችሁ እግዚአብሔር ነው። በመጨረሻም በሶስተኛ ደረጃ ያለፈ ክብር ታያላችሁ። ያለፈ ክብር ይጠብቃችኋል።
ምክንያቱም ከጌታ ድምጽ ከሰማችሁ መንገድ ያስጀመራችሁ እሱ ከሆነ እግዚአብሔር በሌላ መንገድ ይገለጥላችኋል። እግዚአብሔር በሌላ ክብር ይገለጥላችኋል። ትላንት በምታውቁት መንገድ አይደለም። ትላንት በጠበቃችሁት መንገድ አይደለም። ጎረቤትን በጎበኘበት መንገድ አይደለም። እንትና እግዚአብሔር እንዲህ እኮ አደረገልኝ በተባለበት መንገድ አይደለም። በሌላ ተአምር እግዚአብሔር ወደ እናንተ ህይወት ይመጣል። በሌላ ተአምር እግዚአብሔር በክብሩ ወደ እናንተ ቤት ይመጣል። እግዚአብሔር በተናገራቸውና እግዚአብሔር ባየላቸው በክብራቸው መካከል የሚመጡ ድምጾች መንገድ ላይ የሚያስቀሩ ናቸው። በመካከል ያሉ ድምጾች መንገድ ላይ የሚያስቀሩ ናቸው። ቀድሞ እግዚአብሔር ምን ብሏቸዋል? ግባችሁ ላይ እግዚአብሔር ምን ብሏቸዋል? ክብር ታያላችሁ ብሏቸዋል። እንግዳውስ በዚህ ክፍል አሁን ባየነው ክፍል ላይ ስሙን። አንደኛ ጌታ ምን ብሏቸዋል? ጌታ ከሆነ ትክክለኛ የተናገራችሁ። በሶስተኛ ደረጃ እግዚአብሔር ክብር ታያላችሁ ብሏቸዋል። በመካከል የሚገኘው ግን ማዕበልና ወጀብ ነው። መንገድ አስጀምሯችሁ ማዕበል ሊኖር ይችላል። ጉዞ አስጀምሯችሁ ወጀብ ሊኖር ይችላል። ብዙ ጊዜ እግዚአብሔር ነገር ጅማሮ ያላችሁበት የቆማችሁበት ጅማሮና ፍጻሜ ብቻ ነው የሚነገራችሁ። መሐሉ አይነገርም። ምክንያቱም የክብር መንገድ ነው። ምክንያቱም የተአምረ መንገድ ነው። ምክንያቱም ኢየሱስ የሚመጣበት መንገድ ነው። ሃሌሉያ! የእግዚአብሔርን ክንድ የምታዩበት መንገድ ነው። መካከሉ እግዚአብሔር ከእናንተ ጋር መሆኑን የምታውቁበት መንገድ ነው። እግዚአብሔር ከጅማሮ ላይ ሆኖ የሚነግራችሁ ድምጽ አለ፣ ፍጻሜያችሁን ይነግራችኋል። በእናንተና በተነገራችሁ ቃልና በፍጻሜያችሁ መካከል ግን ማዕበል ነው ያለው። አትፍሩ። እንኳን ኖረ ያ ማዕበል የእግዚአብሔርን ፊት እንድታዩበት ነው። ያ ማዕበል የእግዚአብሔርን ተአምር እንድታዩበት ነው። ያ ማዕበል የመጣው እናንተን ከመንገዳችሁ እንቅፋት ሊያስቀራችሁ ሳይሆን የእግዚአብሔርን አዲሱን ክንድ ልታዩ ነው። የእግዚአብሔርን አዲሱን ፊት ልታዩ ነው። የእግዚአብሔርን አዲሱን ተአምር ልታዩ ነው። የእግዚአብሔርን አዲሱን አደራረግ ልታዩ ነው። ክብር ለኢየሱስ ይሁን። በኢየሱስ ስም በእግዚአብሔር መገረም ይሁንላችሁ። በእግዚአብሔር መደነቅ ይሁንላችሁ። ትላንት በተደረገላችሁ ነገር አይደለም። ትላንት በሆነላችሁ ነገር አይደለም። እግዚአብሔር በአዲስ ነገር ያስደንቃችሁ። በመንገዳችሁ እግዚአብሔር ያስደንቃችሁ። በህይወታችሁ እግዚአብሔር ያስደንቃችሁ። በጀመራችሁት ጉዞ ላይ፣ በጀመራችሁት ቢዝነስ ላይ፣ በጀመራችሁት ትዳር ላይ እግዚአብሔር ያስገርማችሁ። እግዚአብሔር አምላክ ሆይ በዚህ ዩቲዩብ ቻናል ላይ የሚከታተሉ ቅዱሳን በኢየሱስ ስም በያሉበት ሆይ በሚያሰጋቸው ጉዳይ፣ በሚያስፈራራቸው ጉዳይ ላይ እግዚአብሔር አምላክ ሆይ ያንተን ድምጽ ከበር ከሚያደርግባቸው፣ ያንተን ድምጽ የሚሸፍንባቸው ማንኛውም ድምጽ እግዚአብሔር አምላክ ሆይ ከሱ ድምጽ በላይ እግዚአብሔር ሆይ እየፈሩ ባሉበት እየሰጉ ባሉበት ጉዳይ ላይ በኢየሱስ ስም በሌላ ክብር እንድትገለጥላቸው፣ ነገራቸው ውብና ያማረ ሆኖ እንዲሰራላቸው ጸልያለሁ። አትፍሩ፣ የእናንተ ነገር አይበላሽም። አትፍሩ፣ የእናንተ ነገር አይከስርም። አትፍሩ፣ የጀመራችሁት መንገድ እንቅፋት የለውም። አትፍሩ። ሃሌሉያ! ክብር ለኢየሱስ ይሁን። በኢየሱስም በያሉበት የእግዚአብሔር መገኘት እንዲያገኛቸው፣ በያሉበት የእግዚአብሔር አብሮነት እንዲያገኛቸው በኢየሱስም እግዚአብሔር አምላክ ሆይ ሰምተውት የወጡትን ድምጽ እስከ መጨረሻ እግዚአብሔር ሆይ ተከትለው ግብ እንዲደርሱ በኢየሱስም ጸልያለሁ። እግዚአብሔር ዘመናችሁን ይባርክ። የጌታ ጸጋ ሰላም ይብዛላችሁ። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ይባርካችሁ።